ባለሥጋውና አልዓዛር ክፍል 1-2 ሕይወት 2 ዕጣ ፈንታ። በይሁዳ በምትገኝ አንዲት የበለጸገች ከተማ ውስጥ እጅግ ባለጸጋ የሆነ አንድ ሰው ይኖር ነበር። ሀብት ሁልጊዜ የሚታወስ ስም ስለማይሰጥ ስሙ በታሪክ ውስጥ ተጠቅሶ አያውቅም። ይህ ሰው ዓለም ሊሰጥ የሚችለውን ሁሉ ነበረው። ሰፊ ይዞታዎች፣ ብዙ አገልጋዮች እና በከተማው ላይ እንደ ሀብቱ መታሰቢያ ሐውልት ሆኖ የተገነባ ትልቅ ቤተ መንግሥት ነበረው። በየቀኑ መኳንንትና እጅግ ባለጸጎች ብቻ ሊለብሷቸው የሚችሉትን ቀይ ሐርና ቀጭን የተልባ እግር ልብስ ይለብስ ነበር። በሺዎች ከሚቆጠሩ የባሕር ቀንድ አውጣዎች የሚወጣው ቀይ ሐር በወርቅ ይመዘን ነበር። በከፍተኛ ጥራት የተፈተለው የተልባ እግር ከግብፅ የሚመጣ ሲሆን በቆዳው ላይ እንደ ቀዝቃዛ ውሃ ይንሸራተት ነበር። ልብሱ ብቻውን ለአንድ ሙሉ ቤተሰብ ለብዙ ትውልድ ይሆን ነበር። የእርሱ ማዕድ በመላው ክልሉ የታወቀ ነበር። ጠዋት፣ ቀትርና ማታ በብዙ ምግብ ሰሪዎች የተዘጋጀ ድግስ ይቀርብ ነበር። የተጠበሰ ሥጋ፣ ጣፋጭ ዓሣ፣ ከሩቅ አገር የሚመጡ ፍራፍሬዎች፣ መዓዛ ያላቸው ዳቦዎች፣ በማር የተሠሩ ጣፋጮች፣ በታሸጉ እንስራዎች ውስጥ የተቀመጡ ውድ የወይን ጠጆች ይቀርቡ ነበር። የተትረፈረፈው ምግብ በጣም ብዙ ከመሆኑ የተነሳ የተረፈው ምግብ አንድ ሙሉ ነው። አንድ ጊዜ የበላውን ምግብ ዳግመኛ ስለማይበላ የተረፈው ምግብ ይጣላል። በምግብ ሰዓቱ ሙዚቀኞች ይጫወቱለት፣ ዳንሰኞች ያዝናኑት እና አሽቃባጮች ያለማቋረጥ ይከቡት ነበር። ጥበቡን፣ ልግስናውን፣ የሌለውን እና ጥሩ ምርጫውን ያደንቁ ነበር። በወርቃማ አረፋ ውስጥ ይኖር ነበር። ከውጭው ዓለም እውነታ በወፍራም ግንቦችና በዘበኞች በሚጠበቁ በሮች ተለይቶ ነበር። ነገር ግን ከዚህ ውብ በር ፊት ለፊት በቤተ መንግሥቱ ጥላ ስር በአቧራ ውስጥ ሌላ ሰው ተኝቶ ነበር። ይህ ሰው ስም ነበረው። ስሙም አልዓዛር ሲሆን ትርጉሙም ከእግዚአብሔር ይረዳል ከማለት ነው። የነበረው ነገር ቢኖር ስሙና እግዚአብሔር እንዳልረሳው ያለው ተስፋ ብቻ ነበር። አልዓዛር መግል የያዙና የማይድኑ ቁስሎች የሸፈኑት ለማኝ ነበር። ሰውነቱ የከሳና አጥንቶቹ በፀሐይ በተቃጠለው ቆዳው ስር ወጥተው ይታዩ ነበር። መራመድ ስለማይችል በየቀኑ ሩህሩህ ሰዎች ከባለጠጋው በር ፊት ለፊት ያስቀምጡት ነበር። ከዚህ የተትረፈረፈ ምግብ ፍርፋሪ እንኳ ቢወድቅለት ብለው ተስፋ ያደርጉ ነበር። የአልዓዛር ቁስሎች የከተማዋን ዝንቦችና የጎዳና ውሾች ይስቡ ነበር። ሁሉም የሚያባሯቸው እነዚህ እንስሳት መጥተው ቁስሎቹን ይልሱለት ነበር። በሚገርም ሁኔታ ይህ ብቸኛ መጽናኛና አሳዛኝ የጓደኝነት አይነት ምናልባትም እፎይታ የሚሰጠው ነገር ነበር። የሚያልፉ ሰዎች ሽታውን ላለማሽተት አፍንጫቸውን እየሸፈኑና ይህንን አሳዛኝ የሰው ልጅ ስቃይ ለማምለጥ እርምጃቸውን እያፈጠኑ ወደ ላይ። አልዓዛር ከባለጠጋው ማዕድ የሚወድቀውን ፍርፋሪ ለመብላት ብቻ ይመኝ ነበር። ሙሉ ምግብ ግብዣ ወይም መደበኛ ድርሻ አልጠየቀም። እንግዶች እጃቸውን ለመጠረግ የሚጠቀሙበትንና ከዚያም መሬት ላይ የሚጥሉትን የዳቦ ፍርፋሪ ብቻ ነበር የሚፈልገው። ይህ እንኳ ተከልክሎት ነበር። ባለጠጋው በየቀኑ በአጠገቡ ያልፍ ነበር። በበሩ ላይ የሚሞት ሰውን እንዴት ሊያይ ይችላል? በእርግጠኝነት ያየው ነበር፣ ነገር ግን በፍጹም በትኩረት አይቶት አያውቅም። አልዓዛር ልክ እንደ መንገድ ድንጋዮች ወይም በግቢው ዳር እንደተተከሉት ዛፎች የቦታው አካል ነበር። ባለጸጋው አልዓዛርን አልደበደበውም፣ አልሰደበውም። ስለዚህ በተግባር ጨካኝ አልነበረም። ኃጢአቱ እጅግ በጣም ረቂቅ ነበር። ይኸውም ፍጹም ግድ የለሽነት፣ የሌላውን ሰው ስቃይ ምንም አይነት ዋጋ እንዳለው አድርጎ ማየት አልቻለም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራትም ወደ ዓመታት ተለወጡ። አልዓዛር በዝምታ መከራን ተቀበለ። በእግዚአብሔር ላይ ያለው እምነት በዚህ የስቃይ ባህር ውስጥ ብቸኛ መልህቁ ነበር። ባለጸጋው እየሳቀ ይበላ ነበር። ሀብቱ ኃላፊነት እንዳለበት፣ የተትረፈረፈው ሀብቱ ለርኅራኄ መጥራት እንዳለበት በፍጹም ጠይቆ አያውቅም። ክፍል 2 ታላቁ ለውጥ። ከዚያም ለባለጠጋም ሆነ ለድዌ፣ ለኃያልም ሆነ ለደካማ፣ ለሁሉም ሰው የሚመጣው የማይቀረው ቀን መጣ። ሞት ፈቃድ አይጠይቅም፣ የቀን መቁጠሪያ አያማክርም፣ አመቺ ጊዜ አይጠብቅም። አልዓዛር ሞተ። በረሃብና በበሽታ የተሰቃየው ሰውነቱ መታገሉን አቆመ። ምናልባት በሌሊት ጨለማ ውስጥ ብቻውን ሞቶ ሊሆን ይችላል፣ ወይም ምናልባት ጎህ ሲቀድ የመጨረሻ እስትንፋሱ እንደ ጸጥተኛ ጸሎት ወደ ላይ ወጥቶ ሊሆን ይችላል። ለእርሱ የቀብር ሥነ ሥርዓት አልተደረገለትም። የሚያለቅሱ ሰዎች ሰልፍ፣ ውድ ሽቶዎች ወይም በዓለት የተቀረጸ መቃብር አልነበረውም። ሰውነቱን ሰዎች በሚጣሉበት የጋራ ጉድጓድ ውስጥ ተጥሎ ይሆናል። ነገር ግን ሰውነቱ በምድር ላይ በተጣለበት በዚያው ቅጽበት ነፍሱ በመላእክት ተወስዳ ወደ አብርሃም እቅፍ ገባች። እንዴት ያለ አስደናቂ ልዩነት ነው! ማንም ሊነካው ያልፈለገው ሁሉም ያስወገደው ሰው በሰማያዊ መልእክተኞች ራሳቸው ተወሰደ። አይሁዶች የአብርሃም እቅፍ ብለው በሚጠሩት በዚያ ገነት በእምነት አባት በአብርሃም አጠገብ በዘላለማዊ የዕረፍት ቦታ ራሱን አገኘ። በዚያም በመጨረሻ አልዓዛር መጽናናትን አገኘ። ቁስሎቹ አልነበሩም። ረሃቡ ተወገደ። ስቃዩም ከእንቅልፍ ሲነቁ እንደሚጠፋ መጥፎ ሕልም ተደምስሷል። በፍቅር፣ በሰላም፣ በንጹሕ ደስታ ተከብቦ ነበር። በምድር ላይ የተከለከለው ሁሉ አሁን በብዛት ተሰጠው። ይህም ከርኅራኄ የተነሳ ሳይሆን ለእምነቱ፣ ለጽናቱ እና በስቃዩ ጊዜ እንኳ እግዚአብሔር ላረገመችው ነፍሱ ዕውቅና መስጠት። ከተወሰነ ጊዜ በኋላ ባለጸጋውም ሞተ። በጣም የተካኑ ሐኪሞቹ፣ በጣም ውድ የሆኑ መድኃኒቶቹ እና እጅግ ብዙ ሀብቱ ይህንን ዓለም አቀፋዊ ጉዞ ሊያስቀሩት አልቻሉም። በዚህ ጊዜ በእርግጠኝነት ትልቅ የቀብር ሥነ ሥርዓት ተደርጎ ነበር። ብዙ ሰዎች አለቀሱ፣ የሌሉትን በጎ ምግባሮቹን አወደሱ፣ ምናልባትም አስደናቂ መካነ መቃብር ሰሩለት። ሰውነቱ በውድ በፍታ ተጠቅልሎ በካቢኔት ውስጥ ተቀመጠ። ነገር ግን ነፍሱ
ነፍሱ ወደ ሙታን ስፍራ ሐዲስ ወደሚባለው የስቃይ ቦታ ወረደች። በዚያም በስቃይ ቦታ ሆኖ ዓይኖቹን አነሳ። እንዴት ያለ አስደናቂ እይታ ተመለከተ! ከሩቅ በማይሻገር ገደል ማዶ አብርሃምን አየ። በቅፉም ውስጥ ወዲያውኑ ያወቀውን ሰው አየ። ይኸውም በበሩ ፊት ለፊት ይተኛ የነበረውን ለማኝ አልዓዛርን። በዚህ ቦታ የባለጠጋው ስቃይ አካላዊ ብቻ አልነበረም፣ ጽሑፉ እኮ በስቃይ ውስጥ እንደነበረ ይነግረናል። በማይጠፋ ጥማት እየተሰቃየ፣ በማያቃጥሉ ነገር ግን ያለማቋረጥ በሚያሰቃዩ ነበልባሎች እየተቃጠለ ነበር። ነገር ግን ምናልባት ከሁሉ የከፋው ስቃይ ንቃተ ሕሊናው ነበር። አልዓዛርን በመጨረሻ ማየቱ፣ ለመጀመሪያ ጊዜ በእውነት ማየቱ፣ በሕይወቱ በሙሉ ችላ ብሎት የነበረው ነበር። በስቃይ ውስጥ ሆኖ ባለጸጋው ጮኸ፣ ከአባት አብርሃም ሆይ ማረኝ። አልዓዛርን ላከው፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ፣ በዚህ ነበልባል እጅግ ተጨንቄያለሁን። የዚህን ልመና መራራ ምጸት ልብ ይበሉ። ለአልዓዛር አንድ ፍርፋሪ እንኳ ያልሰጠው ሰው አሁን አንድ ጠብታ ውሃ እንዲሰጠው ይጠይቅ ነበር። በአልዓዛር በኩል እንደሌለ ሆኖ ይመለከት የነበረው ሰው አሁን ያንኑ አልዓዛርን በስሙ እየጠራ ሕልውናውን አምኗል። አብርሃምን እኮ አባት እያለ የአብርሃም ዘር በመሆኑ ርስቱን ይጠይቅ ነበር። ነገር ግን በሕይወቱ ዘመን በአብርሃም ትምህርት መሰረት ነው። አብርሃም በድምፁ ውስጥ ወሰን በሌለው ሐዘን መለሰ፣ እኮ ልጄ ሆይ አንተ በሕይወት ሳለህ መልካም ነገርህን እንደተቀበልህ አልዓዛርም እንዲሁ ክፉውን እንደተቀበለ አስብ። አሁን እርሱ በዚህ ይጽናናል፣ አንተ ግን በስቃይ ውስጥ ነህ። ከዚህም በላይ ከዚህ ወደ እናንተ ሊሻገሩ የሚፈልጉ እንዳይችሉ እንዲሁም ከዚያ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላገላል። እነዚህ ቃላት በርካታ ጥልቅ እውነቶችን ይዘዋል። በመጀመሪያ ምድራዊ ሕይወት አብቅቷል። ምርጫዎች ተደርገዋል። ዕጣ ፈንታዎች ታትመዋል። ባለጸጋው ርኅራኄን፣ ልግስና፣ ፍቅርን ለመምረጥ ሁሉም ዕድሎች ነበሩት። እርሱ ግድየለሽነትን መርጧል። ሁለተኛ ሚናዎቹ የተገለበጡት በመለኮታዊ ጭካኔ ሳይሆን በመለኮታዊ ፍትሕ ነው። አልዓዛር በእምነት መከራን ተቀብሏል። አሁን ዕረፍት ይገባል። ባለጸጋው በእውነት ኖሯል። አሁን የምርጫውን ውጤት እየሰበሰበ ነው። ሦስተኛ በመካከላቸው ያለው ገደል የማይሻገር ነበር። ይህም እግዚአብሔር ጨካኝ ስለነበረ ሳይሆን የምድራዊ ሕይወት ውሳኔዎች ዘላለማዊ ውጤቶች ስላሏቸው ነው። ክፍል 3 የመጨረሻው ጥሪ። ይህንን አስከፊ እውነት ሲያውቅ ባለጸጋው የመጨረሻ ጥያቄ አቀረበ። አሁን ለራሱ አልነበረም፣ ምክንያቱም ዕጣው እንደታተመ ተረድቷል። ነገር ግን አሁንም በሕይወት ለሚኖሩት ወንድሞቹ ነበር። ከእንግዲያስ አባት ሆይ ወደ አባቴ ቤት አልዓዛርን እንድትልከው እለምንሃለሁ። 5 ወንድሞች አሉኝና እነርሱም ወደዚህ የስቃይ ቦታ እንዳይመጡ ያስጠነቅቃቸው ዘንድ። በሞት ውስጥም እንኳ ባለጸጋው አልዓዛርን እንደሚያዘው አገልጋይ እንዳየው ልብ በሉ። እኮ አልዓዛርን ላክ ከእባክህ ወንድሞችን ለማስጠንቀቅ መንገድ ፈልግ ከሳይሆን እኮ አልዓዛርን ላክ ከውልክ። አሁንም አንድን አገልጋይ እንደሚያዝ ትምህርቱን ሙሉ በሙሉ አልተማረም። ይሁን እንጂ በዚህ ልመና ውስጥ ልብ የሚነካ ነገር ነበር። ቢያንስ ወንድሞቹ ያንኑ ዕጣ ፈንታ እንዲደርስባቸው አልፈለገም። አንድ ተአምር ከሞት የተነሳ ሰው ሕይወታቸውን እንዲለውጡ ለማሳመን በቂ እንደሚሆን አስቦ ነበር። ነገር ግን አብርሃም መለሰ፣ ከሙሴና ነቢያት አሏቸው፣ እነርሱን ይስሙ። እንዴት ያለ ኃይለኛ መልስ ነው! እውነቱ ቀድሞውኑ ይገኝ ነበር። ቅዱሳት መጻሕፍት ስለ ድሆች፣ ስለ መበለቶች፣ ስለ ወላጅ አልባ ሕፃናት፣ ስለ መጻተኞች የመንከባከብ ግዴታን በግልጽ ያስቀምጡ ነበር። የሙሴ ሕግ ርኅራኄን፣ ልግስናን፣ ማኅበራዊ ፍትሕን በግልጽ ያዝ ነበር። ነቢያት በነጎድጓድ ድምፃቸው ድሆችን የሚጨቁኑትን፣ ሌሎች በረሃብ ሲሞቱ ግብዣ የሚያደርጉትን፣ ለችግረኞች ልባቸውን የዘጉትን ደጋግመው አውግዘዋል። ለሚገባው ሰው መልካም ነገርን ለማድረግ ኃይል ሲኖርህ አትከልክለው ይላል ምሳሌ። እንጀራህን ለተራበ አካፍል፣ ቤት የሌላቸውን ድሆች ወደ ቤትህ አስገባ ይላል ኢሳይያስ። ፍትሕንና ቸርነትን አድርጉ፣ እርስ በርሳችሁ ርኅራኄንና ምሕረትን አድርጉ፣ መበለቲቱንና ወላጅ አልባውን መጻተኛውንና ድጆውን አትበድሉ ይላል ዘካርያስ። ባለጠጋውና ወንድሞቹ እነዚህን ትምህርቶች ያውቁ ነበር። በየሰንበቱ በምኵራብ ይሰሟቸው ነበር። ነገር ግን ማወቅና መታዘዝ ሁለት የተለያዩ ነገሮች ናቸው። መስማትና በእውነት ማዳመጥ አንድ አይደሉም። ተስፋ የቆረጠው ባለጸጋ አጥብቆ ተናገረ፣ አይደለም አባት አብርሃም ሆይ፣ ነገር ግን ከሙታን አንድ ሰው ወደ እነርሱ ቢሄድ ንስሐ ይገባል። አንድ አስደናቂ ምልክት፣ የማይካድ ተአምር ልብን ለመለወጥ በቂ እንደሚሆን በእውነት ያምን ነበር። አልዓዛር እንደ መንፈስ ብቅ ማለት ቢችል፣ ስለ ወዲያኛው ሕይወት እውነታዎች ቢናገር፣ የራስ ወዳድነት ምርጫ ውጤቶችን ቢያሳይ፣ በእርግጥም ወንድሞቹ ይለወጣሉ ብሎ ያምን ነበር። ነገር ግን አብርሃም በእውነታቸው አስፈሪ የሆኑትን የመጨረሻ ቃላት ተናገረ። ከሙሴንና ነቢያትን የማይሰሙ ከሆነ አንድ ሰው ከሙታን ቢነሳ እንኳ አያምኑም። እነዚህ ቃላት በዘመናት ውስጥ ያስተጋባሉ። ችግሩ የመረጃ ወይም የማስረጃ እጥረት አልነበረም። ችግሩ የደነደነ ልብ፣ የተዘጋ ፍቃድ፣ ሆን ተብሎ የተደረገ የራስ ወዳድነት ምርጫ ነበር። የተጻፈውን እውነት ለመታዘዝ እምቢ የሚሉ ሰዎች ተአምርንም ለመታዘዝ እምቢ ይላሉ። በደጃቸው ያለውን ድፈች ላይ የሚሉ ሰዎች አንድ የሞተ ሰው ቢገለጥላቸው እንኳ አይለወጡ። ታሪኩ ባለጸጋው ለእነዚህ የመጨረሻ ቃላት መልስ እንደሰጠ አይነግረንም። ምናልባት ዝምታ ወድቆ ሊሆን ይችላል። የማይሻር ጸጸት፣ የዘላለም ጸጸት፣ የከበደው ዝምታ ገደሉ የማይሻገር ሆኖ ቀረ። ዕጣ ፈንታዎች ተወስነዋልና ትምህርቱም የተሟላ ነበር። መደምደሚያ፣ የዘላለም ማስተጋባት።
በኢየሱስ ራሱ የተነገረው ይህ ታሪክ ዛሬም ድረስ ያስተጋባል። ምቾታችንን የሚወጉ ጥያቄዎችን ይጠይቃል። በደጃችን ያለው አልዓዛር ማን ነው? በምቾትና በሀብት ፍለጋችን ውስጥ ማንን ችላ እንላለን? የትኛውን ሥቃይ ሆን ብለን ዓይናችንን እንዘጋለን? ታሪኩ ሀብት በራሱ ከእግዚአብሔር የተረጋገጠ በረከት እንዳልሆነ፣ ድህነትም እርግማን እንዳልሆነ ያስታውሰናል። ዋናው ነገር ባለን ነገር ምን እናደርጋለን የሚለው ነው። ባለጸጋው ገንዘብ ስላለው አልተፈረደበትም፣ ነገር ግን በደጁ ላለው ሥቃይ በነበረው ፍጹም ግድ የለሽነት ነው። አልዓዛር የዳነው ዲቫ ስለነበር ብቻ ሳይሆን በሥቃዩ ጊዜ በእግዚአብሔር ላይ ያለውን እምነት ስለጠበቀ ነው። ስሙ ራሱ ከእግዚአብሔር ይረዳል የሚለው ተስፋውን ይመሰክራል። ትምህርቱ ግልጽ ነው። በዚህ ሕይወት ውስጥ የምናደርጋቸው ምርጫዎች ዘላለማዊ ውጤቶች አሏቸው። በገንዘብ ወደ መንግሥተ ሰማያት መግባት አንችልም፣ ነገር ግን ለሚሰቃዩ ሰዎች ልባችንን በመዝጋትም መግባት አንችልም። ያለ ሥራ እምነት የሞተ ነው፣ ያለ ርኅራኄም ሥራ ባዶ ነው። ዛሬም ከሙሴና ነቢያት ከእነዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ያለው የክርስቶስ ትምህርቶች አሉን። ተጨማሪ ተአምራት አያስፈልጉንም። ለማየት ዓይኖች፣ ለመስማት ጆሮዎች እና ለመውደድ ልቦች ያስፈልጉናል። ምርጫው አሁንም የእኛ ነው።